ስማኝ ወዳጄ፣ እስካሁን ትፈራለህ? እስካሁን ሰው ምን ይለኛል ብለህ ታስባለህ? እስከ መቼ ነው ራስን ዝቅ የምታደርገው? እስከ መቼ ነው አንተ አንድ እርምጃ ማትራመደው? እስከ መቼ ነው አንተ እየፈራክ የምትኖረው? ትሰማኛለህ ወዳጄ? ውስጥ ላይ ያለውን ፍራቻ አንተ ማትገለው ከሆነ፣ ውስጥ ላይ ያለውን ፍራቻ አንተ አውጥተህ ማጥለው ከሆነ መቼም አንድ እርምጃ ወደፊት መራመድ አትችልም። አንተ ፍራቻ ይዘህ ነገ ትልቅ ቦታ ደርሳለሁ ብለህ እንዳታስብ። መጀመሪያ ያንን ፍራቻ መግደል አለብህ። ያንን ፍራቻ ከውስጥ አውጥተህ መጣል አለብህ። እዛኔ ነው አንተ ትልቅ ቦታ ላይ የምትደርሰው። አንተ ቆይ እስከ መቼ ነው ራስን ሆነህ ማትኖረው? የሰውን ወሬ መስማት ትተህ ሰው ምን አይነት አስተያየት ይሰጠኛል፣ ሰው ምን አይነት አመለካከት አለው ለኔ ብለህ እንዳታስብ። ይሄንን የምታስብ ከሆነ መቼም አንተ ወደፊት አትራመድም። አንድ ሰው አንድ ቀን ዝቅ ያደርግሃል፣ አንድ ቀን አንድ ሰው ከፍ ያደርግሃል። የሰውን ባህሪ ስለማታቅ ራስን አትጣል። ስለዚህ ወዳጄ ጠንክረህ የሰውን አስተያየት መስማት ትተህ አንድ እርምጃ እስቲ ተራምደህ ያኔ ስኬታማ ትሆናለህ። እወዳችኋለሁ።